ቅድስና ቆሽሾ ከመታየት ጋር የሚያገናኘው ነገር የለም፣ ከልብ ንጽህና ጋር ነው። እኔ ግን ኃጢአተኛ ነኝ። ግዴለሽ ሕይወትን እየመራሁ ነው። የምጨነቀው ስለ ልብስ ብቻ ነው፣ ስለ መደሰትና ስለ መጫወት ብቻ። በእውነት ጥሩ ሰው አይደለሁም። ማናችንም በራሳችን መልካም አይደለንም። ሁላችንም የእግዚአብሔር ምሕረት ያስፈልገናል። አባ፣ እኔ ግን የእግዚአብሔር ምሕረት የሚገባኝ አይደለሁም። እኔ መነኩሴ ስለሆንኩ ካንቺም ምሻል ይመስልሻል? አይደለም። ጠባቡ በር በመስቀል የተሞላ ነው። ለእያንዳንዱ ሰው አንድ መከራ አለው። እግዚአብሔር ግን ሁላችንንም ይፈልገናል። እርሱ ማናችንንም ከእርሱ ተለይተን እንድንጣል አይፈልግም። ለምን ባለሁበት ደረጃዬ እንዳለቅስ ታደርግኛለሽ? ለእግዚአብሔር ምን ልበለው? ማድረግ የምችለው ብቸኛው ነገር ዝምታ መማሬ ነው። ልብሽን ከፍተሽ ለእግዚአብሔር በመናገርሽ ምንኛ ቀናሁብሽ። እንዳንቺ ከእግዚአብሔር ለመነጋገር እንድችል እመኛለሁ። አባ፣ እግዚአብሔር ንስሐዬን የሚቀበል ግን ይመስሎታል? እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ። ከማድረግ መናገር ይቀላል። ልብ ወደ ሰማይ የሚወጣው በመናገር አይደለም። ወደ ጌታችን መቅረብ የምትችለው በቃላት አይደለም። አንዳንድ ጊዜ ዝምተኛ ነኝ፣ ነገር ግን ዝምታዬ ከእንባ ይልቅ ኃይል እንዳለው ይሰማኛል። ዝምተኛ ነኝ፣ ልብ ግን በቃላት የተሞላ ነው። እግዚአብሔርም ሳልናገራቸው ይሰማቸዋል።